ሰላም ጤና ይስጥልን። ይሄ ባይለርና አካዳሚ ነው። እንኳን በሰላም መጣችሁ። ዛሬ የዘጠነኛ ክፍል የመጀመሪያውን ዩኒት የፓርት 5 ወይም ደግሞ የመጨረሻውን ፓርት እጀላችሁ ቀርብ ያለው ማለት ነው። የመጨረሻው ፓርት ወይም ፓርት 5 ጀነራል ላቦራቶሪ ሴፍቲ ሩልስ የሚል ነው ማለት ነው። ስለዚህ ጀነራል ላቦራቶሪ ሴፍቲ ሩልስ ምንድነው? እንግዲህ በላቦራቶሪ ውስጥ ተማሪዎች ሲሰሩ አደጋ እንዳይደርስባቸው ወይም ችግር እንዳያጋጥማቸው የምንከተላቸው ዘዴዎች ናቸው ወይም ህጎች ናቸው ማለት ነው። ስለዚህ ሴፍቲ ዘ ኮንዲሽን ኦፍ ቢንግ ፕሮቴክትድ ፍሮም ሃርም ኦር ኤኒ አዘር ዴንጀርስ ማለት ነው። ስለዚህ የትኛውንም አይነት ችግር እንዳያጋጥማቸው ፕሮቴክት የምናደርግበት የቅድመ ጥንቃቄ ህጎች ናቸው ማለት ነው። እና በእነዚህ ዙሪያ ላይ እንግዲህ ፋሚሊያር መሆን አዳፕት ማድረግ ይጠበቅብናል። ጀስት ቲዮሪውን ነው አሁን ዛሬ የማቀርበው። ፕራክቲካሊ ግን ላብ ውስጥ ስንሰራ አንዳንድ ኤክስፐሪመንቶችን ዲሞንስትሬት ስናደርግ የምንከተላቸው ይሆናል ማለት ነው። So safety can also refer to the control of recognized hazards in order to achieve an acceptable level of risk. So laboratory safety is important before we do any laboratory activities in the lab. So በዚህ ሰዓት የምንከተላቸው የመጀመሪያው working carefully in the laboratory በላቦራቶሪ ውስጥ carefully በጥንቃቄ መስራት መቻል አለብን። ምክንያቱም መጀመሪያ እኛ ስንኖር ወይም የኛ ጤንነት ሲጠበቅ ነው ማለት ነው። ስለዚህ ተማሪዎች በላብ ውስጥ ብዙ ጊዜ ልትሰሙ ትችላላችሁ። አንዳንድ ላብ ላይ ተማሪዎች ኬርለስሊ ሲሰሩ በአይናቸው ላይ ዳሜጅ ሊያመጣ ይችላል። እጃቸው ላይ የተለያየ ሰውነት የአካል ክፍሎቻቸው ላይ ዳሜጅ ሊከሰት ይችላል ማለት ነው። ቢኮዝ በጣም ብዙ ኬሚካልስ ስላሉ ማለት ነው። ስለዚህ እነዛ ለአደጋ ያጋልጣሉ። ዲሊንግ ዊዝ ማይነር ፕሮብለም ቢፎር they become major problems ስለዚህ ትንንሽ ችግሮችን ሲያጋጥሙ ኢሚዲየትሊ ሶልቭ ማድረግ ይኖርብናል። keeping safety constant in mind are some of the safety rules እነዚህን መከተል። ሌላው ድረስ and safety for the laboratory ወደ ላቦራቶሪ ገብተን የመጀመሪያው ማድረግ ያለብን የላቦራቶሪ ድረሲንጎችን ማስተካከል ነው። ለምሳሌ ግላቭ ሊሆን ይችላል፣ የእጅ ጓንት፣ ጎግል፣ መነጽር፣ የተለያዩ የላብ ኮት፣ የላብ የደንብ ልብስ መልበስ መቻል አለብን። ላብ ውስጥ ስንገባ የእጅ ጓንት፣ መነጽር እነዚህን በሙሉ ማሟላት ይገባል ማለት ነው። ይገባል። ስለዚህ አይናችን ፕሮቴክት የምናደርግበት በጎግል መሆን መቻል አለበት ወይም የአይን መነጽር። የላቦራቶሪ ከፕላስቲክ የሚሰሩ መነጽሮች አሉ፣ ሃይሊ ፕሮቴክቲቭ ናቸው። እንዲሁም ደግሞ የእጅ ጓንት መልበስ አለብን። የትኛውንም አይነት ኬሚካል ወይም የትኛውም አይነት ነገር አክሲደንታሊ ወይም ባላሰባችሁት መልኩ ሊፈናጠር ይችላል፣ ሊደፋ ይችላል። የተለያዩ ሶሉሽኖች በጣም ዳንጀረስ የሆኑ ሶሉሽኖች ልናዘጋጅ እንችላለን። ወደ አይናችን ደግሞ ኢቫፐር ሊያደርጉ ይችላሉ፣ የሚተኑ አሉ። ስለዚህ እሱን ደግሞ አይናችንን ልንጠብቅ ይገባል ማለት ነው። ስለዚህ ማስክ፣ ሌላው አፋችን ወደ አፍ ብዙ ነገር ሊገባ ይችላል። እሱን እንድንጠብቅ የመጀመሪያው ማድረግ ያለብን ወደ ላብ ውስጥ ስንገባ የሚለበሱ ነገሮች ድረሲንግ ስታይላችን ማስተካከል ይኖርብናል ማለት ነው። ለዘርዋን ኢምፖርታንት ጀነራል ላቦራቶሪ ሴፍቲ ሩልስ የሚባለው የመጀመሪያው following the instruction ነው። You should keep all the instructions that posted on the wall or any other place የትኛውም ቦታ ላይ ወሉ ላይ ሊሆን ይችላል፣ የትኛውም ቦታ ላይ የተለጣጠፉ ነገሮችን ኢንስትራክሽኖችን ማየት ይኖርብናል። So it is critical to read and listen the laboratory procedure and be familiar with that. With all the steps from start to finish, it is very important to know how to use all the lab equipment before you begin. ስለዚህ ከመጀመራችን በፊት እያንዳንዱን ኢንስትራክሽን ማየት አለብን፣ ትዕዛዝ ማክበር አለብን። የላብ ቴክኒሻኑ ወይም ኢንስትራክተሩ ኦርደር በሚያደርገን ነገር ብቻ ነው ማለት ነው። ከዛ ውጭ ምንም አይነት ተቻፕ መኖር የለበትም። ኬሚካል ተቻፕ፣ ማቴሪያል፣ የትኛውንም አይነት ነገር እንደፈለግን ማድረግ አይኖርብንም ማለት ነው። ሁለተኛው knowing the location of safety equipment ስለዚህ የሴፍቲ ኢኩዊፕመንት ችግርም ቢፈጠር ይሄ ለሁለት ነገር ነው የሚጠቅመው። የመጀመሪያው ቀድሞ መከላከል አንደኛው ነገር ነው። ሁለተኛው ግን እነዚህ የሎኬሽኖቹን ማወቅ ኢሚዲየት አክሽን ለመውሰድ ይመቻል። So it is mandatory to have a fire extinguisher and first aid kit ready in the laboratory ስለዚህ ይሄ ማንዳቶሪያሊ ልናያቸው የሚገባ። ለምሳሌ የእሳት ማጥፊያ የት ላይ እንዳለ ማወቅ አለብን። ካልሆነ ችግሩ ሲፈጠር ብንደናበር ምንም ምናምን ነገር የለም ማለት ነው። ሌላው ፈርስት ኤድ የመጀመሪያ የሕክምና እርዳታ በፓክ
በየላቦራቶሪ ውስጥ አለ። በተለይ ዩኒቨርሲቲዎች ግዴታ ነው፣ ሃይ ስኩልም በተመሳሳይ። ስለዚህ የትኛውም ላብ የመጀመሪያ የሕክምና እርዳታ መስጫ ማቴሪያሎች ሊኖሩ ይገባል ማለት ነው። ሌላው it is important to know the location of the safety equipment and how to use it. አጠቃቀማቸውንም ሴፍቲ ኢኩዊፕመንት በአጠቃላይ ማወቅ ይኖርብናል። it is a good idea to periodically check equipment to make sure it is in working order. So review lab safety sign and look for them before starting an experiment. ስለዚህ lab safety signs አሉ። እነዛ ሳይኖችን አንድ መላመድ በአንድ ጊዜ ስለማናውቃቸው ማለት ነው። ልክ እንደ ትራፊክ መንገድ ላይ እንደምናያቸው እንትኖች ሳይኖች ማወቅ ይኖርብናል ማለት ነው። ስለዚህ መላመድ ይኖርብናል። Dressing for the laboratory. Dressing, it is important to wear protective clothes, including laboratory coat, safety goggle, glove, hearing protection, long pants, a long sleeve shirt, and leather shoes or boots that fully cover your feet. So no sandals. የክፍት ጫማ ወይም የጫማ የግድ እንትን መሆን አለበት ማለት ነው። ክሎዝድ ሹዝ መሆን አለበት ማለት ነው። ስለዚህ እነዚህ ማሟላት ይኖርብናል። wear a disposable respiratory mask when you handle chemicals that are toxic. ቶክሲክ ከሆኑ ደግሞ ሁለተኛ ማስኩን መጠቀም የለብንም ማለት ነው። ስለዚህ እነዚህን ይሄ ማስክ ሁለተኛ የምንጠቀመው ከሆነ አብዞርብ አድርጎ የያዘው ወይም ደግሞ ደስት ፓርቲክል ሊኖረው ይችላል ማለት ነው። ስለዚህ እነዚህ ዲስፖዛብል መሆን መቻል አለባቸው። the dressing procedure should be based on the nature of the experiment ማለት ነው። እንደየ ኤክስፐሪመንቱ ድሬሲንጋችን ለምሳሌ ላስቲክ ከኋላ ዳይሴክት የምናደርግ ከሆነ የተለያየ ኤክስፐሪመንት ውስጥ የምንገባ ከሆነ ለዛ ሁሉ የሚለበሱ ልብሶችን እንትን ማድረግ ይኖርብናል ማለት ነው። ሌላው አራተኛው never eat or drink in the laboratory. ምንም አይነት ነገር የሚበላ የሚጠጣ የትኛውንም አይነት ነገር forbidden ነው ማለት ነው። strictly ምንም አይነት ነገር አይነካካም። don't eat or drink in the science laboratory. It is forbidden to store food or beverage in the same refrigerator that contain experimental chemical or cultures. So መብላት መጠጣት ማስቲካቸው ማድረግ ምንም አይነት ነገር እንትን ማድረግ አይገባም ማለት ነው። never taste or sniff chemicals. አምስተኛው ምንም አይነት መቅመስም ይሁን ማሽተት ላቦራቶሪ ውስጥ ኬሚካሎችን አይቻልም። So avoid tasting or smelling chemicals or biological cultures. Tasting or smelling some chemicals can be dangerous or even deadly. ስለዚህ እነዚህ ሊገሉን ይችላሉ፣ እኛን ሊያጠፉን ይችላሉ። ስለዚህ በጣም ዳንጀረስ ነው ማለት ነው። So ይሄን ፕሮቴክት ማድረግ አለብን። The best way to know what a container is to label it and read before use. የትኛውን መጠቀም አለብን? Because አንዳንድ ኬሚካሎች ለምሳሌ አንዳንድ አሁን አልኮልን ብንወስድ አሁን ኢታኖል አልኮል፣ ኢታይል አልኮል እነዚህ ሚታኖል ከውሃ ጋር ከለራቸው ተመሳሳይ ነው። ከለርለስ ናቸው። ከለራይዝድ የሚደረጉት ካልሆነ በስተቀር ማለት ነው። ስለዚህ እነዛ ውሃ ሊመስለን ይችላል ማለት ነው። ቀጥታ እጃችን ላይ ልናፈሰው እንችላለን። እንደነዚህ አይነት በጣም ጥንቃቄ የጎደለው አሰራር ላብ ውስጥ በተማሪዎች ላይ የሚሆን በየትኛውም አካል ላይ ላብ ውስጥ ባለ ላይ ችግር ሊያመጡ ይችላሉ ማለት ነው። ሶ ሌብል ማድረግ አለብን። የትኛውንም ነገር ሌብል ማድረግ ውሃም ከሆነ ሌብል ማድረግ አለብን። የትኛውም ኬሚካል ሌላ ኬሚካል ከሆነ ሌብል ማድረግ አለብን። አንዳንድ ጊዜ የሆነው ችግር አያመጣም ብለን ልንል እንችላለን። እንደሱ አይደረግም ማለት ነው። So get in the habit of making a label for glassware before adding the chemical. ስለዚህ የትኛውንም ሌብል ማድረግ አለብን። ስድስተኛው act responsibly in the laboratory. Never randomly mixing chemicals to see what happens. ስለዚህ ይሄ ምን ይመጣል ምናምን ድብልቅልቅ እንደዛ የሚባል ነገር አይሰራም። ስለዚህ የትኛው ከየትኛው ነው መጀመሪያ የትኛው ነው መቅደም ያለበት የሚለውን በደንብ ተጠንቅቀን መስራት አለብን። It may result an explosion, fire or release of toxic gases. ስለዚህ ሊቀጣጠል ይችላል፣ ቶክሲክ ጋዝ ሪሊዝ ሊያደርግ ይችላል። ስለዚህ እነዚህ ፍንዳታ ሊያመጣ ይችላል። መጠንቀቅ አለብን። 7 cleaning the experiment area in the laboratory and storing the waste properly. ስለዚህ ማጽዳት አለብን። የትኛውንም ነገር እንደዚህ አይነት ቴብል ላይ የምንሰራም ከሆነ ቴብሏ መጀመሪያ መጸዳት አለባት። እየሰራን እያለን በጥንቃቄ መጸዳት አለባት። ሰርተን ስንጨርስም በተመሳሳይ so every laboratory session should begin and end with your glassware. So chemicals and laboratory equipment clean and store properly. ስለዚህ ያመጣነውንም ወደ እንመልሳለን። አምጥተንም ስንሰራ ፕሮፐርሊ መስራት ይኖርብናል። handling chemicals properly. ስምንተኛው wear a disposable respiratory mask when handle chemicals that are toxic. Never allow laboratory chemicals to contact your bare skin.
ስለዚህ ቀጥታ በእጅ የትኛውንም አይነት ኬሚካል መንካት it is strongly forbidden። ምንም አይነት ከእጃችን ጋር ኮንታክት ማድረግ የለበትም ማለት ነው። ዘጠነኛ knowing what to do with the laboratory accidents. If someone burned or if he exposed to chemical, immediately flood the burned area with cold tap water. የራሱ የተዘጋጀለት በየላቡ የተዘጋጀ ቦታ አለ ማለት ነው። ስለዚህ ሻወር ማድረጊያ ቦታ አለ። ሶ ኢሚዲየትሊ እዛ ወስደን ቴፕ ዋተር ኢሚዲየትሊ ፍሉድ ማድረግ አለብን ማለት ነው ሰውነቱ ላይ። ሶ በዛ መከላከል እንችላለን ማለት ነው። 10 all laboratory personnel should place emphasis on safety and chemical hygiene at all times። ስለዚህ የትኛውም ላቦራቶሪ ውስጥ ያለ ባለሙያ የዚህ ጋራ በደንብ እና የሚሰራ ሰው በደንብ መጠንቀቅ ያለበት ነገር ምንድነው? ቦታ ሰጥቶ ለሴፍቲ ለኬሚካልስ መጠንቀቅ አለበት ማለት ነው። ሶ ቆሻሻ ደስት ፓርቲክልስ በእነሱን የሰራንባቸው ወደ ደስትቢን የሚገቡ ካሉ እነሱን ማስገባት፣ የሚመለሱ ኬሚካሎችን መመለስ፣ ሃንዶች ከሆነ ሃንዶች ማድረግ ቦታው ላይ የኔን ማድረግ ይኖርብናል። ኔቨር ሊቭ ኮንቴነር ኦፍ ኬሚካል ሶፕ። ለምሳሌ ኬሚካል የያዙ ኮንቴነሮችን ኦፕን አድርገን መተው የለብንም። ኦል ኮንቴነር መስት ሃቭ አፕሮፕሪየት ሌብልስ። ሁሉም ሌብል ያልተደረገ ኬሚካል ላብ ውስጥ መገኘት የለበትም። ይሄ እንትን ነው ማለት ነው፣ ስህተት ነው። አንሌብልድ ኬሚካል ሹድ ኔቨር ቢ ዩዝድ። አንሌብል ከሆነ ምንም አይነት ኤክስፐሪመንት ማንሰራበትም እሱ ዩ ኔቨር ቢ ዩዝድ ማለት ነው። ሳይን ፎር ጀነራል ላቦራቶሪ ሴፍቲ ሩልስ አሉ እንግዲህ ስትሮንግ ማግኔቲክ ፊልድ፣ ሻርፕ ኦብጀክት፣ ኮሮሲቭ ሰብስታንስ፣ ኤሌክትሪካል ሃዛርድ፣ ባዮ ሃዛርድ፣ ሌዘር ሃዛርድ፣ ሆስት ሰርፌስ፣ ኮልድ ሃዛርድ፣ ቶክሲክ ማቴሪያል፣ ፍሌመብል ማቴሪያል፣ ባዮ ሃዛርድ፣ እነዚህ በሙሉ ራዲዬሽን ሃዛርድ፣ ኤክስፕሎሲቭ ማቴሪያል፣ እነዚህ ሁሉ የየራሳቸው እንትን አለ አድርት ማድረግ ይኖርብናል ማለት ነው። ስለዚህ በየግድግዳው ይለጥፋል። ክላስሩም አሰስመንት እዚህ ላይ ያተኩራል ያልኩት አንድ ጥያቄ አዘጋጅቼላችኋለሁ። እሱን ጠይቃችሁና መልሳችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። Question 1. Which of the following is not the correct method of handling chemicals? A. Wearing a disposable respiratory mask when handling chemicals that are toxic. B. Never allow laboratory chemicals to contact your bare skin. C. Never put chemicals open. D. Return and pour the unused or leftover chemicals to its original container. Which is the answer? Please lay down your answer or drop your answer in the comment section. Thank you very much. We have finished today's class. Have a nice time. Please don't forget that. Subscribe, like, and comment. The Bioline Academy. Have a nice time.